በውጭ ሀገር የሚኖሩ እህቶቻችን ወደ ሀገር ቤት የሚልኳቸው ሪሚታንሶች ወደሚጠፋ ወጪ እየተቀየረ ህይወታቸውን እያደቀቀው ይገኛል። ባሳለፍነው ሳምንት አንድ እጅግ ልብ ሰባሪ የሆነ የፋይናንስ ክህደት ወደ እኔ መጣ። ይኸውም አንዲት ለ6 ዓመታት በተባበሩት አረብ ኤምሬትስ የሰራች እህታችን ለ6 ዓመት ለፍታ ያጠራቀመችውን በተለያየ ጊዜ ለወንድሟ ሪሚታንስ ትልካለች። ወንድሟ እያጠራቀመላት እንደሆነ ስለምታስብ ሌጀሯ ላይ ወይም መዝገቧ ላይ $25,000 እንደላከች መረጃው አላት። በዚህ $25,000 መሬት እንዲገዛላትና የተወሰነውን ገንዘብ ባንክ እንዲያስቀምጥላት ስምምነት ነበራቸው። ከ6 ዓመት ቆይታ በኋላ ወደ ሀገር ቤት ስትመለስ ቦሌ አየር ማረፊያ ድረስ ሄዶ ወንድሟ ተቀበላት። ይህ የምታምነው እጅግ የምታከብረው ወንድሟ ነው። ታዲያ ወንድሟ ወደ ቤት ሊወስዳት ሲል ሐሳብ አቀረበች። ለ6 ዓመታት እጅግ በጣም ስጓጓለት የነበረው ምን አይነት ቦታ ነው ወንድሜ የገዛልኝ የሚል ጉጉት እንደነበራት ነግራው በቅድሚያ ወደ ቤት ከመሄድ አስቀድሞ ያንን የገዛላትን ቦታ እንዲያሳያት ጠየቀችው። እንደዚሁም በባንክ ምን ያህል ገንዘብ እንደቀራትም ጠየቀችው። ይህም አዲስ መክፈት ላሰበችው ስራ ይበቃት አይበቃት የሚለውን ለማረጋገጥ ወንድሟ ለ5 ደቂቃ ዝም አለ። የክህደት ላብ አጠመቀ። መኪናዋን መሪዋን እንደያዘ ጸጥ አለ። ከዚህ 5 ደቂቃ ዝምታ በኋላ ግን እጅግ ልብ ሰባሪ ቃል ነገራት። ቅርታቴ የላክሽልኝን ገንዘብ ቢዝነስ ሰርቼበት አትርፌ ላንቺም የምትፈልጊውን መሬት ገዛለሁ ብዬ አስቤ ነበር። እንዳጋጣሚ ቢዝነሱን ከሰርኩኝ። ስለዚህ አሁን የማሳይሽ ቦታም ሆነ የምሰጥሽ ገንዘብ የለኝም፣ ይቅርታ ይላታል። አስቡት፣ ለ6 ዓመት ለፍታ ላቧን ጠብ አርጋ ያመጣችው ገንዘብ ነው። አስቡት፣ ከወጣትነት እድሜዋ ላይ 6 እንቁ የሆኑ ዓመታትን እዛ ገብራን የመጣችው እህታችን እጅግ በጣም ቅስሟ ተሰበረ። ይህ እጅግ በጣም ልብ ሰባሪ ታሪክ ነው። ነገር ግን ለሌሎችም መማሪያ ይሆን ዘንድ ይህ ለምን ሆነ ብለን እናንሳ። ዛሬም በባህረ ሰላጤው ሀገር የምትሰሩ እህቶቻችን የሰራችሁበትን የላባችሁን፣ የወዛችሁን፣ የድካማችሁን ውጤት ወደ ፕሮዳክቲቭ አሴት ወይም ወደ ዘላቂ ሀብት ለመቀየር እነዚህን 3 የፋይናንሻል ሚስጥሮች እነግራችኋለሁ። እነዚህን ሚስጥሮች ከሰማችሁ ልፋታችሁን፣ ድካማችሁን ታተርፋላችሁ። ይህንን ካላወቃችሁ የላባችሁ መጨረሻ ኪሳራ ነው። በመጀመሪያ ደረጃ አብዛኞቹ እህቶቻችን የሚወድቁባቸው 2 ስህተቶችን ልግለጽላችሁ። የመጀመሪያው ስህተት ገንዘብን አሳልፎ ለሌላ አካል መስጠት ነው፣ ወይንም ፋይናንሻል ማኔጅመንት ሪስክ እንለዋለን። ይህ ማለት የራስዎን ካፒታል በሌላ ሰው ስም ወይም ቁጥጥር ስር እንዲውል ማድረግ ነው። ይህም ገንዘቡ ከእርሶ ከወጣና ሌሎች ሰዎች እጅ ከገባ የመቆጣጠር እድሎ ወይም ገንዘቡን የማግኘት እድሎ ወደ 0% እየወረደ ይመጣል። ሁለተኛው ስህተት ያልተሰበሰበና የማይመለስ ዕዳ ወይም አንሴኪውርድ ሪሲቨብል የምንለው ነው። ይህ ስህተት ደግሞ እዛው ውጭ ሀገር ላሉ ጓደኞቻችን ወይም ደግሞ የምናውቃቸው ሰዎች እንደዚህ አስፈልጎኝ፣ እንደዚህ ሆኖ፣ እንደዚህ አግኝቼ፣ እንደዚህ ሆኜ በሚል ምክንያት ለሰዎች ያለምንም ኮላተራል ወይም ማስያዣ ገንዘቡን እንሰጣቸዋለን። ከዛ ያንን ገንዘብ ለመመለስ እጅግ በጣም አስቸጋሪ ይሆናል። በተለይም ወደ ሀገር ቤት ለመመለስ በደረሰ ጊዜ ስልካቸውን ላለመመለስ ኦር ደግሞ ራሳቸውን የመደበቅ ስራ ሊሰሩ ይችላሉ። በዚህ እውነት ውስጥ እናንተ ገንዘባችሁን መልሶ ማግኘት እጅግ በጣም ከባድና ልፋትን ገደል የሚከት ስራ ነው። ታዲያ ይህንን የፋይናንስ ክህደት እንዴት አድርገን እንከላከለው የሚል ጥያቄ ከእናንተ መነሳቱ አይቀርም። ከዛሬ ጀምሮ የላባችሁ ባለቤት መሆን የምትችሉባቸውን እነዚህን መንገዶች ተጠቀሙ። በውጭ ሀገር የምትገኙ እህቶቼ የራሳችሁን ፓስፖርትና ህጋዊ ሰነዶች በመጠቀም ራሳችሁ የምትቆጣጠሩት የፋይናንስ ሂሳብ ወይንም ደግሞ የዲያስፖራ አካውንት መክፈት ትችላላችሁ። እኔ ደግሞ የዲያስፖራ ከወለድ ነፃ የሆነ አገልግሎት እንድትጠቀሙ መክራችኋለሁ። ለምን እመጣበታለሁ። ይህ የምትከፍቱት የዲያስፖራ ሂሳብ ሙሉ ለሙሉ በእናንተ ቁጥጥር ስር ስለሚሆን ምንም አይነት ችግር አይኖርም። ይህ አካውንት በእናንተ ፍጹም ቁጥጥር ስር ስለሆነ ማንም አይገባበትም። ሁሉንም ነገር መቆጣጠር የምትችሉትም ማድረግ የምትችሉትም እናንተ ብቻ ትሆናላችሁ ማለት ነው። ስለዚህ አንደኛውን የፋይናንሻል ማኔጅመንት ሪስክ አሸነፍን ማለት ነው።
አሁን ለምን ወደ ወለድ ነፃ ሰጀስት እንዳደረኳችሁ ልንገራችሁ። በወለድ ነፃ ባንኪንግ ውስጥ ሙዳረባህ የሚባል አንድ ፕሮዳክት አለ። በዚህ ፕሮዳክት ፕሮፊት ሼር ይደረጋል። ይህ ማለት በውጭ ሀገር ለክማችሁ ለፍታችሁ ያስቀመጣችሁት ገንዘብ ቁጭ ብሎ የሚቀመጥ ኦር ደግሞ ለፍታችሁ ያስቀመጣችሁት ገንዘብ በየጊዜው ሲቀመጥ ቫልዩ እየቀነሰ እንዳይወርድባችሁ ያግዛችኋል። ይህ ፕሮፊት ሼሪንግ የሆነ አካውንት ነው። ይህም ማለት የትርፍ አጋሪ አካውንት ነው ማለት ነው። ባንኩ ከናንተ በሚሰበሰብ ገንዘብ ሐላል የሆኑ ወይንም ደግሞ የተፈቀዱ ስራዎችን ብቻ ይሰራና ግልጽ በሆነ የፕሮፊት ሼሪንግ መንገድ ትርፍ ታገኛላችሁ። ይህ ማለት ባንኩ ይሰራል፣ እናንተ ገንዘብ ታዋጣላችሁ፣ ፕሮፊቱን ሼር ታደርጋላችሁ ማለት ነው። ይህ ደግሞ የሰራችሁትን ገንዘብ አንድ ቫልዩን ከፍ ያደርጋል ማለት ነው። ሶስተኛው የዲጂታል ባንኪንግ ቁጥጥር ነው። ይህም በሞባይል መተግበሪያና ሌሎችም የዲጂታል መተግበሪያዎችን በመጠቀም አካውንታችሁን እዛው ባላችሁበት ማንቀሳቀስ ኦር ደግሞ መከታተል የምትችሉበት አዲስ ስርዓት ነው። ሶስተኛው የዲጂታል ባንኪንግ ቁጥጥር ነው። ይህ በሞባይል ባንኪንግ እና በሌሎችም የዲጂታል መተግበሪያዎች የአካውንታችሁን ስቴትመንት ከዱባይም ሆነ ከቤሩት ከሌሎችም የአረብ ሀገራት ወይም ከውጭ ሀገራቶች በሙሉ ሆናችሁ በእያንዳንዱ ሰከንድ አካውንታችሁን ፍሰቱን ወይም ስቴትመንቱን በደንብ መከታተል የምትችሉበት በመሆኑ ምንም አይነት ክህደት ሳይፈጸም ገንዘባችሁ እናንተ ጋር በሚደርስ ኦቲፒ ወይም ዋን ታይም ፓስወርድ ካልሆነ በስተቀር ማንም ያለ እናንተ ፍቃድና እውቅና አካውንታችሁን ሊያንቀሳቅሰው አይችልም። ስለዚህ ይህ ገንዘባችሁን የበለጠ ሴፍ የሚያደርግላችሁ መንገድ ነው። እንደ ሀገራችን ባህል ቤተሰብን መደገፍ፣ ለሌሎች መድረስ የውዴታ ግዴታ የሆኑበት ባህሎች ስለሆኑ አትርዱ ወይም አትደግፉ እያለን ሳይሆን ነገር ግን በምትደግፉም በምትረዱ ሰዓትም እጅግ በጣም ታዋቂውን ወርቃማ ህግ ወይም ጎልደን ሩል ኦፍ ፋይናንስ የሚባለውን መጠቀም ይኖርባቸዋል። ይህም ህግ ማለት ምንድን ነው? 50-30-20 ወይም ደግሞ 50-30-20 ይባላል። 50 ማለት ከምናገኘው ደሞዝም ይሁን ከምንሰራው ፕሮፊት ወይም ደግሞ ከሰራነው ትርፍ ላይ 50%ቱ ለወሩ አስፔዛችን ለወሩ እያንዳንዱ አስፈላጊ ነገሮችና መቅረት ለሌለባቸው ጉዳዮች የሚውል ነው። ይህም ለምሳሌ ለቤት ኪራይ ኦር ለሌሎች ወጪዎች የማይቀሩ ማንዳተሪ ለሆኑ ነገሮች ከ50% በላይ ልንሰጣቸው አይገባም። እንደዚሁም 30ው ደግሞ ምንድን ነው? 30ው ማለት ቤተሰብ የምንደግፍ ከሆነ ኦር ሌሎችን ኢንቨስትመንት የምናደርግባቸው ነገሮች ካሉ ከነዚህ 30% ውስጥ ይመደባል። ዴን የቀረው 20% ግን ሴቪንግ ነው። ይህ ጎልደን ሩል ኦፍ ፋይናንስ ይባላል። ወርቃማው የፋይናንስ ህግ ነው። ስለዚህ ምንጊዜም ቢሆን ሚኒመም ኦፍ ቦተም 20% መቆጠብ ይኖርበታል። ውድ እህቶቼ በሰው ሀገር የምታፈሱት እያንዳንዱ የላብ ጠብታ የእናንተን የወደፊት ህይወት መገንቢያ ኢንቨስትመንት እንጂ ለሌላው አካል ያልታሰበ ወይም እንደ ቀላል የሚታሰብ የወጪ ገንዘብ መሆን የለበትም። ዛሬ ጀምሮ የራሳችሁን የፋይናንስ ነፃነት በባንኮች በኩል አረጋግጡ። ይህም ቪዲዮ በውጭ ሀገር ለሚገኙ እህቶቻችን፣ ሌሎችም ግለሰቦች እንዲደርስ በዋትሳፕ ሼር በማድረግ እጅግ በጣም አሳዛኝ ከሆነ የፋይናንስ ውድቀት እንታደጋቸው። በቀጣይ ወሳኝ የሆኑ ሌሎች የፋይናንስ ቲፖችን ይዤላችሁ እመጣለሁ። እስከዛው ቻናላችንን ሰብስክራይብ ያላደረጋችሁ፣ ያልተቀላቀላችሁ፣ ቤተሰብ ያልሆናችሁ አሁኑኑ ቤተሰብ ሁኑን። ፋይናንስን ያለማወቅ ተሸዋጅነት ነው። ስለዚህ ፋይናንስን በደንብ እንድታውቁት ቻናላችንን ሰብስክራይብ ማድረጋችሁን በድጋሚ ላስታውሳችሁ። ውድ የሀገሬ ሴቶች፣ ውድ የሀገሬ ልጆች በያላችሁበት ሰላማችሁ ይብዛ።